ሰሞኑን በትራምፕ ነጩ ቤተመንግስት ተገኝቶ ውርደትን ተከናንቧል። ምስጋና ቢስ ተብሎም ተወርፏል። ባለባበሱ ጭምር ሳይቀር ተተችቷል። ፑቲንን እንደፈለገ በመዘርጠጥና በመናገር ይታወቃል። በጦርነት ከምትታመሰው ዩክሬን እንዲወጣና እንዲያመልጥ አሜሪካ በባይደን ዘመን እድል ብታቀርብለትም አሻፈረኝ ብሏል። መሸሽ ቢችልም ሀገሬን ብሎ ንግል ንብረቱን በሙሉ ለዩክሬን ሕዝብ አከፋፍሎ በዚያው ቀርቷል። የቀድሞው አክተርና ኮሜዲያን የአሁኑ በጦርነት የታመሰች ዩክሬን መሪ ቮሎዲሚር አሌክሳንድሮቪች ዜሌንስኪ። ሰላም፣ እንዴት ናችሁ? ይህ ዩኒክ ታሪክ ነው። በዛሬው ዩኒክ ታሪካችን ስለ ዩክሬኑ መሪ ዜሌንስኪ እንነግራችኋለን። የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዜሌንስኪን ታሪክ ተከታተሉ። ዜሌንስኪ እንደ አውሮፓውያኑ አቆጣጠር በ1978 ዓ.ም ክሬቭሬህ በተባለች የዩክሬን ትልቅ ከተማ ተወለደ። ከተማሩ ቤተሰቦች የተገኘው የዩክሬኑ መሪ አባቱ ፕሮፌሰር ሲሆኑ እናቱ ግን ልጇን ለማሳደግ ሙሉ ጊዜዋን የሰጠች እናት ነበረች። ዜሌንስኪ በትምህርት ቤት ሳለ እጅግ በጣም ጎበዝ ተማሪ ነበር። ሁሌም የሰዎችን ቀልብ የሚስብ አይነት በርካታ ተሰጥኦዎች የነበሩት ሲሆን ሁል ጊዜም በመድረክ ላይ ስራዎቹን የሚያቀርብ ተማሪ ነበር። ካደገም በኋላ በሕግ ትምህርት የመጀመሪያ ዲግሪውን ያገኘ ሲሆን አንድም ቀን ግን በሕግ ሙያው ሰርቶበትም ሆኖ አገልግሎ አያውቅም። እጅግ በጣም አሰልቺ ስራ ነው፣ ከኔ ጋር የሚሄድ ነገር መፈለግ አለብኝ ብሎ ያምን ነበር። የዩክሬኑ መሪ ምን መሆን እንደሚፈልግ ለመለየት ጊዜ አልወሰደበትም። ስለሆነም በ17 ዓመቱ የኮሜዲ ስራን ሀ ብሎ ጀመረ። በብዙ ቦታዎች መጋበዝም ጀመረ። በቀላሉ የአብዛኞቹን ቀልብ ስቧል። ይህ ግን አባቱን አላስደሰታቸውም ነበር። ምክንያቱም ቁም ነገር ያለው የስራ ህይወት እንዲኖረውና በተማረበት እንዲሰራ በእጅጉ ይፈልጉ ስለነበር ነው። ይህ ግን የዩክሬኑን መሪ ከሚወደው የኮሜዲ ስራው አላናጠበውም ነበር። ቮሎዲሚር ዜሌንስኪ ከብዙ ጓደኞቹ ጋር በመሆን እነዚህን የመዝናኛና የኮሜዲ ስራዎች የሚሰሩበት ድርጅት አቋቋሙ። ከብዙ ልፋት በኋላም ስኬታማ ድርጅት ኖራቸው። ስኬታቸውን ተከትሎ አንድ የዩክሬን ትልቅ የቴሌቪዥን ጣቢያ ስራቸውን የሚያቀርቡበት የምሽት ፕሮግራም እንዲጀምሩ ጥያቄ ያቀረበላቸው። ነገር ግን አንድ ቅድመ ሁኔታ ማሟላት ነበረባቸው። እርሱም በስራዎቻቸው ፖለቲካዊ ጉዳዮችን እንዲጨምሩና እንዲያነሱ የሚያደርግ ነበር። በዚህም ዜሌንስኪ አልከፋውም። የዩክሬንንና የዓለም ሁነቶችን በኮሜዲ ስራዎች ውስጥ እያስገባ ቀጠለ። በህዝቡ ዘንድም ታላቅ ተቀባይነትን አገኘ። በ2003 ዓ.ም ዜሌንስኪ ትዳር መሰረተ። በአመቱም ሴት ልጅ ወለደ። በ2013 ደግሞ ሌላ ወንድ ልጅ ወልዶ ወደ ቤተሰቡ ቀላቀለ። የዜሌንስኪ የኮሜዲ ስራዎችም በተወዳጅነታቸው እንደቀጠሉ ነበሩ። የዩክሬን ታዋቂና ተወዳጅ ሰው ለመሆንም በቃ። ታዋቂነቱ በዩክሬን ብቻም አልቀረም። አሁን ላይ የጥይት ውርጅብኝ በምታወርድባቸው ሩሲያ ድረስ ሳይቀር እየዘለቀ ነበር። 2014 ዓመተ ምህረት ለብዙዎች ዩክሬናውያን ህይወትን የቀየረ ዓመተ ምህረት ነበር። በበጎ መልኩም አልነበረም። በሞስኮ ድጋፍ የሚደረግላቸው የዩክሬን ፕሬዝዳንት ቪክቶር ያኑኮቪች ከስልጣናቸው የወረዱበትና አፍቃሪ ምዕራባዊ የሆነ መንግስት በዩክሬን የመጣበት ጊዜ ነበር። እንዲሁም ሩሲያ የክሬሚን ግዛትን መጠቅለሏ ተጨምሮ በሁለቱ ሀገራት መካከል ያለው ግንኙነት እየሻከረ ሄደ። ሌሎች ሁነቶችም ተጨማምረው ለሩሲያና ዩክሬን ጦርነት እንደመነሹ ሆነዋል። ይህ ይሁን እንጂ በዚህ ሰዓትም ቢሆን የዜሌንስኪ የኮሜዲ ስራዎች በቴሌቪዥን መታየታቸውን አላቆሙም ነበር። እንደውም ከመቼውም ጊዜ የበለጠ ህዝቡ በዚህ አስቸጋሪ ወቅት ሊዝናና ይገባዋል በሚል በርካታ ስራዎችን ለህዝቡ ያቀርቡ ነበር። ለተዋጊ ወታደሮችም ሳይቀር በበጎ ፍቃድ ያለምንም ክፍያ እየሄዱ ነፃ የኮሜዲ ኮንሰርቶችን ያዘጋጁላቸው ነበር። ከዚህም አልፎ የገንዘብ ድጋፍ ያደርጉ ነበር። በ2015 ዓ.ም ዜሌንስኪ የዩክሬን ፕሬዝዳንት ሆኖ የሚሰራበት አዲስ ተከታታይ ፊልም ለስክሪን በቃ። ፊልሙም በርካታ ተወዳጅነትን ማትረፍ የቻለ ነበር። ከዚያም ባሻገር የተለያዩ ክፍሎች ተሰርተውለት በቦክስ ኦፊስ የደረጃ ሰንጠረዥ ውስጥ እስከ መግባት ድረስ በቅቷል። ታዲያ በዚህ ሰዓት ዩክሬናውያን በቀልድም የምርም በሚመስሉ ንግግሮች ምናልባት የእውነት ዜሌንስኪ ፕሬዝዳንት ቢሆን ያምርበት ይሆን እያሉ መነጋገርና ማውራት፣ ወሬ መንዛትም ጀመሩ። በበርካታ ቦታዎች ላይ ተጋብዞ ኢንተርቪው ሲደረግም ስለ ፕሬዝዳንት መሆን ያስብ እንደሆነ ይጠይቁት ነበር። ነገር ግን የዜሌንስኪ መልስ በፍጹም ነበር።
ይሁን እንጂ ከጊዜያት በኋላ በ2019 ዓ.ም ታህሳስ ወር ላይ ቮሎዲሚር ዜሌንስኪ ለ2019 ፕሬዝዳንታዊ ምርጫ እንደሚወዳደር ይፋ አደረገ። በዚህ ሰዓት ዜሌንስኪ ከተራ ኮሜዲያንነት ተነስቶ የራሱን ስራዎች የሚያቀርብና የሚያዘጋጅ ትልቅ ድርጅት ያለው ታላቅ የቢዝነስ ሰው ሆኖ ነበር። ዜሌንስኪ ለፕሬዝዳንታዊ ምርጫው እንደሚወዳደር ይፋ ያድርግ እንጂ በርካቶች ግን ከኮሜዲ ስራዎቹ እንዳንዱ ቆጥረውት የቀልዱን ነው ሲሉ ተሰምተው ነበር። ብዙዎችም አላመኑትም ነበር። ነገር ግን በጃንዋሪ ወር የዩክሬን ሰርቫንት ፓርቲ ዜሌንስኪን እጩ ፕሬዝዳንት አድርጎ መረጠ። በዚሁም ቀን ዜሌንስኪ እስከ ዛሬ ድረስ ከዩክሬን ከራሽያ ጋር የገባችበት ጦርነት መንስኤ የሆነውን የወቅቱን የሁለቱን ሀገራት ግጭት በፍጥነት አቆማለሁ፣ የተኩስ አቁም ስምምነት ላይም እደርሳለሁ ሲል ቃል ገባ። እስከ ዛሬ ባይፈጸምም በወቅቱ በእርግጥ ቀላል ነው ሲልም ተደምጦ ነበር። ዜሌንስኪ መምራት የሚፈልገው ለአንድ የስልጣን ዘመን ብቻ እንደሆነም ገልጾ ነበር። በ2019 ቮሎዲሚር ዜሌንስኪ ምርጫውን አሸነፈ። በበዓለ ሲመቱም ላይ በርካታ የውጭ ሀገራት ልዑካን ቡድኖች ተወክለው የነበሩ ሲሆን አንድም የሩሲያ ተወካይ ግን አልነበረም። ይህም ዩክሬንና ሩሲያ ያላቸውን ግንኙነት መልካም እንደማይሆን አመላካች ነበር። ዩክሬን ከሩሲያ ጋር የሚኖራት ግንኙነት መልካም እንደማይሆን አመላካች ነበር። በዜሌንስኪ ፕሬዝዳንትነት ዘመን መጥፎም ክፉም እርምጃዎችን እየወሰደ የቀጠለ ሲሆን ቃል የገባውን ከሩሲያ ጋር ያለውን ግጭት የማስቆም ቃል ኪዳን ግን ማክበር አልቻለም። ሶቪየት ህብረትን መሆን አይደለም የምንፈልገው፣ አውሮፓዊ ለኔቶ ቅርብ ነው መሆን የምንፈልገው ሲልም በተደጋጋሚ ይደመጥ ነበር። ከዚህም ተከትሎ ለበርካታ ጊዜያት በተደጋጋሚ የኔቶ አባል ዩክሬን እንድትሆን በርካታ ሙከራዎችን ማድረጉ የሚታወቅ ነው። ዜሌንስኪ ለዓመት በስልጣን ላይ በቆየበት ወቅት በሱ ልክ በህዝቡ ዘንድ አመኔታ ያገኘና ተወዳጅነትን ያገኘ ፕሬዝዳንት በዩክሬን ታሪክ ውስጥ በጭራሽ አልነበረም። ኮሜዲያኑ መሪ ሁለተኛውን የስልጣን ዓመት ሲጨርስ ደግሞ ከ600 በላይ ቃል ኪዳኖችን ገብቶ የነበረ ቢሆንም ከጀርባው ግን እነዚህ ያልተፈጸሙ ቃል ኪዳኖች ይከተሉት ነበር። ምክንያቱም 50 በመቶውን እንኳን ማሳካትና መፈጸም ባለመቻሉ ነበር። በወቅቱ የተከሰተው የኮሮና ቫይረስም ነገሮች ከባድ እንዲሆኑበት አድርጎ እንደነበር ይነገራል። እንደ አውሮፓውያኑ አቆጣጠር በ2022 ሩሲያ በይፋ ዩክሬንን ወረረች። በርካታ ጥቃቶችን በዩክሬን ዋና ዋና ከተሞች ላይ መድረስ ጀመሩ። በተለያዩ ጊዜያትም መሪው ቭላዲሚር ዜሌንስኪ ሳይቀር ተገደሉ የሚል ወሬዎች ይናፈሱ ነበር። በዚህ ጊዜ የባይደን የሚመራው አሜሪካን መንግስት ዜሌንስኪ እንዲያመልጥና እንዲሸሽ ልታግዘው እንደምትችል አሳውቃ ነበር። ዜሌንስኪ ግን ይህ ጦርነት ነው፣ መሳሪያ እንጂ መጓጓዣ አይደለም የሚፈልገው ሲል ግብዣውን ውድቅ አድርጎታል። በምርጫው ወቅት ድምጻቸውን ለዜሌንስኪ ያልሰጡ ዩክሬናውያን ሳይቀር በዚህ የዜሌንስኪ ውሳኔ አከበሩት። ዜሌንስኪ ጥሪያቸውን ለምዕራባውያኑ እያቀረቡ ቆዩ። ኔቶና ምዕራባውያኑ ከሩሲያ እንዲገላግሉት ደጋግሞ ወስቷል፣ ደጋግሞ ለምኗል፣ ብዙም ለፍቷል። አሜሪካ ለዩክሬን ድጋፏን ስታደርግ የቆየች ቢሆንም ምንም ነገር ከቆብ የማይቆጥሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ላይ ከመጡ ወዲህ ግን አሜሪካ በዩክሬን ላይ ፊቷን አዙራለች። ምርጫውን ገና ከማሸነፋቸው ሊያደርጓቸው እርግጠኛ ሆነው ቃል ከገቧቸው የትራምፕ ቃል ኪዳኖች መካከልም የሩሲያንና የዩክሬን ጦርነትን ማስቆም ግንባር ቀደሙ ነበረ። ያውም በአንድ ቀን ውስጥ ብቻ እንደሚያስቆሙት ነበር የዛቱት። ታዲያ ከሰሞኑም ዜሌንስኪና ትራምፕ በነጩ ቤተ መንግስት ተገናኝተው የነበረ ሲሆን ግንኙነቱ ግን ዜሌንስኪን በማዋረድ ያለመግባባት ላይ ደርሰው ተቋጭቶ ነበር። ዜሌንስኪ የሰላም ስምምነት ለመፈረም ዋስትና እንደሚያስፈልግ ቢገልጽም ትራምፕ ግን የመደራደሪያ አቅምና ስልጣን የለህም ሲሉ የዩክሬኑን መሪ ሐሳብ ውድቅ አድርገውባቸዋል። በሀገሪቱ ታሪክ ታይቶና ተሰምቶ በማይታወቅ ሁኔታም ዱላ ቀረሽ የፕሬዝዳንቶች ጭቅጭቅ የታየበት ንግግር ባለመስማማት ተቋጨ። ዜሌንስኪ ምርጫ እንደሌለው ቢገባው ነው መሰል ከዱላ ቀረሹ ክርክርና ከቤተ መንግስት ለቆ ከወጣ ከቀናት በኋላ በትራምፕ ጠንካራ አመራር ስር ለመስራት ዝግጁ መሆኑን የሚገልጽ ደብዳቤ ወደ ነጩ ቤተ መንግስት ላከ። አሜሪካ የዩክሬን ሉዓላዊነትና ነጻነት እንዲጠበቅ ያደረገችው ድጋፍም ከፍተኛ ዋጋ የምንሰጠው ነው ሲል ምስጋናውን ለትራምፕ አገዛዝ ቸሯል። በወቅቱ ዱላ ቀረሽ ጭቅጭቅ በሚያደርጉበት ወቅት
የትራምፕ ምክትል ጄዲ ቫንስን ጨምሮ ራሳቸው ዶናልድ ትራምፕ እስከዛሬ ላደረግንልህ ነገር እስካሁን አንዴ እንኳን አላመሰገንክም፣ ምስጋና ቢስ ነህ ሲሉ ተችተውት የነበረ ሲሆን ምናልባትም ለዚህ ይሆናል የዩክራይኑ ፕሬዝዳንት የስምምነት ደብዳቤያቸውን ሲልኩ ምስጋናቸውን ጨምረው የላኩት።